ከሁሉ የሚበልጠው አደገኛ ኃጢአት ግድያ፣ ስርቆት ወይም ማመንዘር አይደለም። መልአክ የነበረውን ወደ ሰይጣን የቀየረው ትዕቢት እንጂ። አንተም አሁን በሱ ተጠምደህ ሊሆን ይችላል። ትዕቢት ራሱን እንደ ክፉ ነገር አያሳይም። ይልቁንም በድል አምሳል ተሸፍኖ ይመጣል። ትነሳለህ፣ ትደክማለህ፣ ትገነባለህ፣ ታሸንፋለህ። ልክ ከላይ ስትቆም ደግሞ ይህንን እኔው ነኝ ያደረግሁት ብለህ ታስባለህ። ይህን ስታስብ ቀድሞውኑ ኃጢአቱን ፈጽመሃል። ትዕቢት ሰውን ከማጥፋቱ በፊት ዓይኑን ያሳውረዋል። ነገሥታት አማልክት ነን ብለው እንዲያምኑ፣ ተዋጊዎችን ደግሞ የማይሸነፉ እንዲመስላቸው ያደርጋል። ባለጸጎች ሀብቱን የሰጣቸውን አካል ይረሳሉ። የሉቃስ ወንጌል ምዕራፍ 14 ቁጥር 11 እንዲህ ይላል፣ ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል። ይህ ጥቅስ ብዙ ነገርን ያብራራል። ጥቂት ድሎችን ስታገኝና ከፍ ስትል በቅጽበት እግዚአብሔርን የተረሳና ከኋለኛ ረድፍ ትዝታዎችህ አንዱ ታደርገዋለህ። ይህንን ሁሉ በራስህ የገነባህ ይመስልሃልን? የተመካህበትና የኮራህበት ነገር ውድቀትህ ሊሆን እንደሚችል ብነግርህስ? የበላይነት ስሜት ጉጉትህ የገዛ ገዳይህ ነው። አንተ ተራ ተሸካሚ ሆነህ ሳለህ ራስህን እንደ ጌታ እንድታስብ ያደርግሃል። ድሎችህ የእግዚአብሔር ናቸው፣ ሽንፈቶችህ ግን የራስህ ናቸው። እንዲህ አይነቱን ነገር ለመረዳትና ለመቀበል በእሱ ላይ ያለህ እምነት ጠንካራ መሆን አለበት። ስትቸገር ትጸልያለህ፣ ሲሳካልህ ግን እግዚአብሔርን ትተዋለህ። ከዚያም ለምን ይህ አዙሪት እንደሚደጋገም ትገረማለህ። ግን እግዚአብሔር ለምን ያዋርድሃል? እሱ ትዕቢተኛ ስለሆነ ነውን? አይደለም። እግዚአብሔር ስለሚወድህ ትዕቢት እንዲያጠፋህ አይፈቅድም። ስለዚህ ያዋርድሃል፣ ወደ ጉልበትህ ይመልስሃል። ይህም ሊቀጣህ ሳይሆን ሊያስታውስህ ነው። አስታውስ፣ የምንኖረው ራስን በማክበር ዘመን ውስጥ ነው። ይህ ደግሞ የመጀመሪያው ውድቀት የመጣበት ያው ማታለያ ነው። ዓለም በራስህ ብቻ እመን ትልሃለች። የዕጣ ፈንታህ ጌታ አንተ ነህ ትልሃለች። ኢየሱስ ክርስቶስ ግን ራስህን ካድ፣ መስቀልህን ተሸክመህ ተከተለኝ ይላል። ትንሽ ጽንፍ የረገጠ ይመስላል አይደል? ነገር ግን ዛሬ የክርስትና ትርጉም በጣም ከመለስለሱ የተነሳ እውነተኛው ክርስትና ምን እንደሆነ ሲነገር እንደ ጽንፈኝነት ይታያል። አሁንም ትዕቢት አደገኛ መሆኑን አላመንክም? የመጀመሪያውን ሰለባ ላስታውስህ። ሳጥናኤል የወደቀው በትክክል በዚህ መንገድ ነበር። ታስታውሰዋለህ? እግዚአብሔር ታላላቅ መላእክትን ከነነገዳቸው ፈጠረ። ሚካኤል፣ ገብርኤል፣ ሳጥናኤልና ሌሎችም። ሳጥናኤል የራሱን ኃይልና ውበት ተመለከተ። በምስጋና ፋንታ አመፅን መረጠ። በፈጠረው አምላክ ላይ አመፀ። ከከፍታው ላይ እወጣለሁ አለ። ሊመለክ ፈለገ። አምላክ መሆን ፈለገ። ስለዚህ እግዚአብሔር እንደ መብረቅ ወደ ታች ጣለው። ክብሩ ተገፈፈ። ከሰማያውያን ሰራዊት መካከል የነበረው ስፍራም ተወሰደ። ያ ሁሉ ኃይልና ውብ የነበረው መልአክ ራሳቸውን ከፍ ለሚያደርጉ ሰዎች ማስጠንቀቂያና መማሪያ ብቻ ሆኖ ቀረ። አሁን በምድር ላይ እየዞረ እሱን ለውድቀት ያበቃውን ያንኑ ማታለያ በጆሮአችን ያንሾካሹካል። ራስህን ከፍ አድርግ፣ የተመኘኸውን ሁሉ ውሰድ፣ እግዚአብሔር አያስፈልግህም ይልሃል። እሱን ያጠፋው ያው ኃጢአት በእኛ ውስጥ እንዲተከል ይፈልጋል። እሱም ትዕቢት፣ አመፅና በራስ ፍላጎት መመራት ነው። ልብ ካልከው
በመጽሐፍ ቅዱስ ውስጥ ላሉት ውድቀቶች ሁሉ መነሻው ትዕቢት ነው። የንጉሥ ናቡከደነጾርን ታሪክ ተመልከት። ያ ሰው በዘመኑ የነበረውን ታላቅ ግዛት ያስተዳድር ነበር። በረንዳው ላይ ቆሞ ባቢሎንን እየተመለከተ እንዲህ አለ፣ ለክብሬና በኃይሌ የገነባኋት ይህች ታላቋ ባቢሎን አይደለችምን? በዚያው ቅጽበት እግዚአብሔር አዋረደው፣ አእምሮውን አጣ፣ እንደ እንስሳ ሆነ። በመጨረሻም ክብር ለሰው ሳይሆን ለእግዚአብሔር እንደሆነ እስኪረዳ ድረስ ለ7 ዓመታት በበረሃ ኖረ። ትዕቢት ሁልጊዜ ጮክ ያለ አይደለም። አንዳንዴ በንጽጽር በይገባኛል ባይነትና በራስ ጽድቅ ስሜት ያንሾካሹካል። በጠፋው ልጅ ምሳሌ ውስጥ ያለውን ታላቅ ወንድም ተመልከት። እሱ መቼም ቢሆን ቤቱን አልለቀቀም፣ ርስቱንም አላባከነም። አባቱን አገልግሏል፣ ታማኝ ሆኖ ቆይቷል፣ ጠንክሮ ሰርቷል። ነገር ግን የጠፋው ወንድሙ ወደ ቤት ተመልሶ ግብዣ ሲደረግለት ተቆጣ። ሁሉንም ነገር በትክክል ሰርቻለሁ፣ ከሱ በላይ ይገባኛል ብሎ አሰበ። ያ ትዕቢት ነው። በአመፅ ወይም በትዕቢት መልክ ሳይሆን በይገባኛል ባይነት የመጣ። ይገባኛል ባይነት ምስጋናን ይመርዛል፣ ታዛዥነትን ደግሞ እንደ ንግድ ልውውጥ ያደርገዋል። ለታማኝነትህ እግዚአብሔር ዕዳ ያለበት ይመስልሃል። እሱ ሌሎችን ሲባርክ ትዕቢት በውስጥህ ለምን እነሱን ለምን እኔን አልሆነም ብሎ ያንሾካሹካል። ትዕቢት ሁልጊዜ እንደ አመፅ አይታይም። አንዳንዴ በእግዚአብሔር ፊት ተንበርክኮ ሳለ በምስጢር ግን ራሱን ከሌሎች ጋር ያወዳድራል። ከኃጢአተኛው ይልቅ እኔ የተሻለ ጸጋ፣ በረከትና ሞገስ ይገባኛል ብሎ ያስባል። ፈሪሳዊውንና ቀራጩን አስታውስ። ፈሪሳዊው በቤተ መቅደስ ቆሞ ሁሉም እንዲሰማው ጮክ ብሎ ይጸልይ ነበር። አምላክ ሆይ እንደነዚህ ኃጢአተኞች ስላልሆንኩ አመሰግንሃለሁ፣ እጾማለሁ፣ እሰጣለሁ፣ እታዘዛለሁ ይል ነበር። ቀራጩ ግን በራቁት ቆሞ አንገቱን ደፍቶ ደረቱን እየመታ አምላክ ሆይ እኔን ኃጢአተኛውን ማረኝ አለ። ኢየሱስም ትዕቢተኛው ሳይሆን በትሕትና ራሱን ያዋረደው ሰው መጽደቁን ተናገረ። ትዕቢት አንተን ከመግደሉ በፊት አንተ እሱን መግደል ትፈልጋለህን? ኢየሱስ ክርስቶስ ቀድሞውኑ መድኃኒቱን ሰጥቶናል። 3 ነገሮችን እንድናደርግ ነግሮናል። መስጠት፣ መጸለይና መጾም። ከእነዚህ ውስጥ ትዕቢትን በቀጥታ የሚገድለው አንዱ ብቻ ነው፣ ጸሎት። ምክንያቱም ጸሎት ያዋርድሃል። የሕይወትህ ተቆጣጣሪ አንተ ነህ የሚለውን ቅዠት ያስወግዳል። ያለህ ነገር ሁሉ የተዋስከውና የተሰጠህ እንደሆነና ያለ ፈጣሪ ምንም እንደሆንክ ያስታውሰሃል። ትዕቢት በጸሎት ውስጥ ይሞታል። ሁሉን በሚችል አምላክ ፊት ተንበርክከህ ሳለህ እንዴት በራስህ ልትሞላ ትችላለህ? ትዕቢት በራስ ብቃት ስሜት ውስጥ ይፋፋል። ማንም አያስፈልግህም፣ ጥንካሬህ የራስህ ነው፣ ጥበብህ ይበቃሃል ብሎ ያንሾካሹካል። ጸሎት ግን ያንን ቅዠት ያፈርሰዋል። አንድ ሰው በእግዚአብሔር ፊት ሲንበረከክ ትዕቢት መሞት ይጀምራል። ታሪክን ተመልከት። እንደ ዳዊት፣ ሙሴና ጳውሎስ ያሉ ጠንካራ ሰዎች ደረታቸውን ነፍተው የቆሙ ሳይሆኑ በጉልበታቸው የወደቁና የተንበረከኩ ነበሩ። ትዕቢት ይህንን እኔ ሠራሁት ይላል። ጸሎት ግን ጌታ ሆይ አንተ ሰጠኸኝ ይላል። ትዕቢት ክብርን ለራሱ ይወስዳል። ጸሎት ግን ምስጋናን ያቀርባል። ሁልጊዜ አሸናፊ ሆነን መቀጠል ከፈለግን
ልባችንን እስትንፋስ ለሰጠን አምላክ ዝቅ እናድርግ። ነፍስን፣ ሥጋን፣ ስምን፣ ማንነትንና ዓላማን ለሰጠን አምላክ የእግዚአብሔር ልጅ የሆነው ጌታችንና አምላካችን ኢየሱስ ክርስቶስ እንኳ የደቀ መዛሙርቱን እግር ዝቅ ብሎ አጥቧል። የነገሥታት ንጉሥ ራሱን ካዋረደ እኛ ደረታችንን ነፍተን ለመራመድ ማንን? ስለዚህ ራስህን ፈትሽ። ምክንያቱም እግዚአብሔር ወደዱም ጠሉም ትዕቢተኞችን ያዋርዳል። ጥያቄው አሁኑኑ ትማራለህ ወይስ በከባድ መንገድ እንዲያስተምርህ ትገደዳለህ የሚለው ብቻ ነው። ሰላም ለሁላችሁ ይሁን።